ከመቶ ዓመት በኋላ ይሄንን ቪዲዮ የምናይ ሁላችንም እንቀበራለን። ሁላችንም ከወዳጅ ዘመዶቻችን ጋር አፈር እንለብሳለን። ታሪካችንም ያበቃል። አሁን ላይ እንቅልፋተን ደክመንና ተጨንቀን በገነባናቸው ውብ ቤቶች ውስጥ የማናውቀው ሰው ይኖርባቸዋል። ያን ሁሉ ገንዘብ አፍስሰህ የገዛኸው መኪና፣ ያካበትነው ንብረት እና ያከማችነው ሀብት ሁሉ የሌላ ሰው ይሆናል። አዲሱ ትውልድ እኛ እዚህ ምድር ላይ ማን እንደነበረን እንኳ በቅጡ አያውቅም። እስቲ እውነት እንነጋገር። ስንቶቻችንን የአያቶቻችንን አባት ስምና ታሪክ በውል የምናውቀው? ከሞትን በኋላ ለጥቂት ጊዜያት በዘመዶቻችንና በወዳጆቻችን ዘንድ ልንታወስ እንችላለን። ከዛ በኋላ ግን ስማችን፣ የሰቀልናቸው ፎቶዎቻችን እና የሠራነው ሥራ ሁሉ ወደ መረሳት ቅርጨት ይጣላል። ከዓመታት በኋላ ትዝታ እንኳ አንሆንም። ይህን ሐቅ ቆም ብለን በጥልቀት ብንመረምረው ሁሉንም ነገር አግበስብሶ ለማግኘት የምናደርገው ሩጫ ምን ያህል ከንቱና ደካማ እንደሆነ እንረዳ ነበር። ለእውነተኛ ደስታ፣ ለቤተሰብ፣ ለፍቅር፣ ለጤናችንና ለነፍሳችን እረፍት ለሚሰጡ ነገሮች ጊዜ ሳንሰጥ ሁል ጊዜ ተጨማሪ ላግኝ በሚል ማለቂያ የሌለው ሩጫ ውስጥ ተዘፍቀናል። ስለዚህም ዛሬውኑ ይህን አስተሳሰቤን በመቀየር አሁን ባለው ጊዜ ውስጥ ለመኖር እወስናለሁ። ገንዘብ ማባረሬን ገታ አድርጌ እስካሁን ያላጣጣምኳቸውን የሕይወት ውበቶች ለማየት፣ እውነተኛ ዋጋ ላላቸው ነገሮች ጊዜ ለመስጠት እና ዛሬን በደስታ ለመኖር እመርጣለሁ።